ጥያቄ አንድ ከካህናቶች ቅባ ቅዱስን መቅባት የሚችል ያለ ወይ ይላል። የሚችል የለም። ቅባ ሜሮንም ቅባ ቅዱስም በተለይ ወደ ቤተ መቅደስ ከገቡ በኋላ በካህናት እጅ ይሆናሉ። መቅባት የሚችሉትም ካህናት ናቸው። ምዕመናንን መቀባት የሚችሉት ከካህናት ብቻ ነው። በነገራችን ላይ ቅባ ቅዱስ ወይም ቅባ ሜሮን በዋናነት አገልግሎት እንዲሰጡ የሚታዘዘው ቦታ አላቸው። ሰው ስጋው ደግሞ ወስዶ ተቀብሎ አፉን የሚያፍል ለምንድን ነው? መቀባጠር የለመደ ሰው ይህን ይጨንቀዋል። በዚያች ጊዜ እንኳን በጣም ተሳዳቢ መነኩሴ ነበረች ይባላል። ይቅርታ ማዮች ነው እና ካህኑ ከቆረብሽ በኋላ ንግግር የለም ክፋት እናገር ይሏታል። ልክ ቆርባ ስትመለስ ክፉ አናጋሪ ሰዎች ደግሞ አሉ ተናግረው የሚያናግሩ። ቆርባ ስትመለስ አፏን እንዳፈለች ድሮ የሚያውቋት ሰዎች አቤት አንቺም ብሎ ቆራቢ ብለዋታል። ምን ታርግ ነፋት እንዳትናገር አትናገር ያሏት ትዛለች። ዝም እንዳትል ልምዶ አስቸገራት። ስለዚህ ምን አለች? እጇን አወጣችና አሁን የመታፈን ነው። አሁን የዝምታ የቅዳሴ ጸበል ቤት ይዞ መሄድ አይገባም ይባላል። ምንድን ነው ነገሩ የሚሉ አሉ። እውነት ነው። የቅዳሴ ጸበል መዘጋጀቱ ለምን እንደሆነ ታውቃላችሁ? በነገራችን ላይ የጸበልና የመክፈልት አገልግሎት የገባችሁ አይመስለኝም። እንደው አልገባችሁም እያልኩ ጨረስኩት መሰላል። ይቅር በሉኝ እንዳስቀየሚያችሁ ከሆነ ገብቷችሁ ነው በእርግጥ የመጣችሁ አውቃለሁ። ሆኖም ግን ምንድን ነው ከአንዳንድ አገልግሎቶች ከተፈቀደላችሁ ወጥተው ስለናቸው እስከ ምሽቱ 1 ሰዓት ነው የምንቀጥለው። ምናልባትም ጥያቄ ካለ ግን እንግዲህ በእናንተ ፈቃድ ጥያቄውን እንቀጥላለን ከዚህ በኋላ ማለት ነው። እንቀጥል ትንሽ 10 ደቂቃ ጥያቄ ለመመለስ ነው። ጥያቄ አንድ ከካህናቶች ቅባ ቅዱስን መቅባት የሚችል ያለ ወይ ይላል። የሚችል የለም። ቅባ ሜሮንም ቅባ ቅዱስም በተለይ ወደ ቤተ መቅደስ ከገቡ በኋላ በካህናት እጅ ይሆናሉ። መቅባት የሚችሉትም ካህናት ናቸው። ምዕመናንን መቀባት የሚችሉት ከካህናት ብቻ ነው። በነገራችን ላይ ቅባ ቅዱስ ወይም ቅባ ሜሮን በዋናነት አገልግሎት እንዲሰጡ የሚታዘዘው ቦታ አላቸው። በዋናነት ለልጅነት ወይም ለጥምቀት ጊዜ አገልግሎት ነው የሚሰጡት። በፍትሐ ነገሥት አንቀጽ 3 ውሳኔ መሰረት የቤተክርስቲያኒቱ ቀኖና የሚያዘው ማንም ሰው ሊጠመቅ ወይም ለክርስትና በሚመጣበት ጊዜ ቅባ ሜሮን ቅባ ቅዱስም እንዲቀቡት ታዟል። ቅባ ሜሮንና ቅባ ቅዱስ ልዩነታቸውን በአንቀጽ 3ን በተማርንበት ጊዜ ያየናቸው ስለሆነ እዚህ ላይ መድገም አስፈላጊ አይደለም። በዚያ መሰረት ለዚህ አገልግሎት የሚውሉ ናቸው። ከዚያ በኋላ ካስፈለገም የሚገቡበት አገልግሎት አለ። በተክሊል ጊዜ፣ የክህነት አገልግሎት ጊዜ ወይም የክህነት ሹመት ጊዜ፣ አሰጣጥ ጊዜ ሊቃነ ጳጳሳት ይጠቀሙባቸዋል። እንደ አስፈላጊነቱ በእንደዚህ አይነት ጉዳዮች አገልግሎት ይሰጣሉ። ከዚያ ውጭ ከሆነና በደዌ ጊዜ ግን ምስጢረ ቀንዲል ነው ለካህናት ለምዕመናን ሊፈጸምላቸው የታዘዘው ምስጢረ ቀንዲል ነው። ያን ጊዜ የሚቀባ ለድውያን እንዲቀባ የታዘዘ ቅባት አለ ራሱን ይቻላል እንጂ ቅባ ቅዱስ እንቀባቸዋለን ምን እንላቸዋለን እሱ አይደለም። እንደው የተቀደሰ ቅባት ስለሆነ ነው። እንደው ይሄን ያክል አጥብቀን የማንቃወመው የተቀደሰ ቅባት ስለሆነ ነው እንጂ በቀኖናው መሰረት የታዘዘ ራሱን የቻለ ቅባት አለ። ያ ነው ምዕመናን ሊቀቡት በደዌ ጊዜ እንዲቀቡት የታዘዘው ያ ነው። ዛሬ የገበያ አድርገውት ምስጢራ ይህንን ሁሉ ምስጢር ረስተው ቅባ ቅዱስ የሚነግዱ የቅባት ነጋዴዎች ተፈጥረዋል። በቤተ ክርስቲያኒቱ ስም ቅባ ቅዱስ እንቀባለን እያሉ ደግሞ ምዕመናኑን የሚያደናግሩ ደግሞ ተፈጥረዋል። ጸበል ማጥመቅ ያው በየቦታው የተለመደ ስለሆነ እዚህም ጸበል አለ እዚያም አለ። ልዩነት ለማምጣት እንግዲህ ምንድነው የገበያ ጉዳይ ሆኖ ልዩነት ለማምጣት ቅባ ቅዱስ እንቀባለን ምናምን ብለው ማስታወቂያ የሚለጥፉም ሰዎች ያለውና ነውር ነው። ቤተክርስቲያኒቱም አንዳንዴ ዝም የምትለው አንዳንዴ የአቅም እጥረት ነው። ምክንያቱም ምዕመናኑ አንዳንዶቹ ግብረ በሎች ናቸው። አብረው ግብረ አበሮች እና ከጥቅምም ተካፋዮች ስላሉ እንዲሚሉ መምህራንንና ካህናትን የሚቃወሙ
ደንብ አስከባሪዎች አሉ፣ በእነዚያ ሰዎች ዙሪያ የተኮለኮሉ ማለት ነው። እና ምክንያቱም ደግሞ የሚያደርጉት ህዝብ እንዳይድን ቀንታችሁ ነው በሚል ግን ህዝብ እንዳይድን ቀንተን አይደለም። ህዝቡማ እንዲድን ስለፈለግን አይደለም። በየቀኑ መስዋዕት ሰውተን ኑ ዳኑ፣ ኑ ቁረቡ የምንለው እኮ ለዚያ ህዝቡ ስለማይጸልይ፣ ስለማይጾም፣ ስለማይሰግድ፣ አስራቱን በኩራቱን ስለማይወጣ፣ ለእግዚአብሔር ስለማይገዛ ነው እንጂ በእውነት አጋንንት በሰው ላይ ስልጣን ነበራቸው። ሰው ይህን ያክል መግቢያው የጠባው ነበር በእውነት። እኛ ለእግዚአብሔር ስለማንገዛ እግዚአብሔር በመከራ ጊዜ ብቻ ካልሆነ ትዝ ስለማይለን ነው እንጂ አጋንንት የሚሰለጥኑበት አጋንንት ይህን ያክል ሰውን አስጨንቀው አስጠበበው ይገዙት ነበር በእውነት። ተው ምዕመና፣ አጋንንት ይህን ያክል መውጫ መግቢያውን ያጠበቡብን፣ ሁልጊዜ የሚለፈልፉ እኛ ላይ አድረው የሚያስቀባጥሩን፣ የሚያንከባልሉን፣ እድለቢሶች የሚያደርጉን ለእግዚአብሔር ስለማንገዛ ነው። ለእግዚአብሔር ወደ መገዛት እንመለስ። ቃሉን አንብቡ፣ ቃሉን ስሙ፣ የእግዚአብሔርን ሕግ ተከተሉ። ያን ጊዜ አጋንንት በእናንተ አጠገብ አይዞሩ። እናንተ ናችሁ በአጋንንት ላይ የተሾማችሁ እንጂ አጋንንት በእናንተ ላይ አልተሾሙ። እግዚአብሔር ስልጣን የሰጠው ለእኛ ነው። በዚህ ምክንያት ይህን ድክመታችንን ተከትሎ ነጋዴዎች ገብተው ቅባ ቅዱስ ይሸጡልናል። አልታዘዘም ነው። በዚያ መንገድ እንድንጠቀምበት የታዘዘ አይደለም ለማለት ነው። እንግዲህ ከተጠየቁት አንጻር ከሆነ የሚቀውን ካህናት ናቸው የሚለው በቂ ነው። እሺ የቅዳሴ ጸበል ቤት ይዞ መሄድ አይገባም ይባላል። ምንድን ነው ነገሩ የሚሉ አሉ። እውነት ነው። የቅዳሴ ጸበል መዘጋጀቱ ለምን እንደሆነ ታውቃላችሁ? በነገራችን ላይ የጸበልና የመክፈልት አገልግሎት የገባችሁ አይመስለኝም። እንደው አልገባችሁም እያልኩ ጨረስኩት መሰላል። ይቅር በሉኝ አስቀይሜያችሁ ከሆነ። ገብቷችሁ ነው በእርግጥ የመጣችሁ አውቃለሁ። ሆኖም ግን ምንድነው ከአንዳንድ አገልግሎቶች ከተፈቀደላቸው ወጥተው ስለናቸው ጸበልም የተፈቀደው ምዕመናን ቆረበው ሲመለሱ የሚመጡ ምዕመናን ቤተክርስቲያን ሊቆረቡ ነው ብለን እናምናለን። እንደ ቀኖና ቤተክርስቲያን ቆርበው ሲወጡ ከቆረቡ በኋላ ማየ መቁረር ይባላል። ይሄ በቅዳሴ ጊዜ የምትሰጡት ጸበል ማየ መቁረር ይባላል። ይሄ ማለት ስጋውና ደግሞ እሳት ያንን እሳት የሆነ ምግብ ተመግበው አፋቸውን የሚያቀዘቅዙበት ተብሎ ነው። አንድ ዘማሪ የሚዘምረው መዝሙር አለው። ይህ ቁርባን ክቡር ነው ፍጹም ሰማያዊ የሚል መዝሙር ታውቃላችሁ? እንዳይመስለን ተራ አይደለም ምድራዊ፣ እንዳይመስለን ተራ አይደለም ምድራዊ ልና ወደዚያ ያለውን ነው የምፈልገው። ዋ መናፍ ነው የሚቀበለው፣ ዋ መንተርስ ነው የሚያላምጠው። እስኪ በሉ ዋ መኖር ነው የሚሸከመው፣ ነበልባል ያለበት የሚያቃጥል ነው፣ በንጽሕና ሆኖ ላልተቀበለው የሚያፍገመግም የሚጎዳ ነው። ሱራፌል ኪሩቤል ጸዋርተ መንበር ለመያዝ ያልቻሉ ፈርተውት በክብር፣ ለመያዝ ያልቻሉ ፈርተውት በክብር። እኛ ተመገብነው አገኘን ሕይወት፣ በነፍስ በስጋችን ሆነልን ድነት እያለ ነው የሚዘቀጥለው መዝሙሩ። የስጋውና ደግሞ ግሩምነት ነው እያሳየን ሄደው እንዳጠቃላይ ስናየው። ይሄ አባ ሕርያቆስ ድርሰት ነው። በመዝሙር በአማርኛ ተቀይሮ ነው እንጂ አባ ሕርያቆስ በቅዳሴ ማርያም ያለው ነው እንደዚህ እና በስጋውና በደሙ ከቅዳሴ በኋላ ቢዘመር ደስ ይላል በእውነቱ። ለምዕመናን ጥሩ ስለ ስጋውና ስለ ደሙ ግንዛቤ እንዲኖራቸው ስለሚያደርግ ነው። ሆኖም ልላችሁ ነው ስጋውና ደሙ እሳት ነው፣ ግሩምም ነው። ይህን ተቀብለው ምዕመናን እንዳይደነግጡ
ጸበል ይሰጣቸዋል። ማየ መቁረር ይባላል። ማየ መቁረር በሉስኪ የማቀዝቀዣ ውሃ ማለት ነው፣ የማብረጃ ውሃ ማለት ነው። እሱን እንዲቀበሉ ታዝዟል። ምንም ከመናገራቸው በፊት ያንን ይቀበላሉ። ወጥተው ደግሞ ህብስተ በረከት ይባላል፣ መክፈልት ይበላል። ውጭ ሲወጡ የሚያገኙት ደግሞ ህብስተ በረከት ነው። ስጋውንና ደሙን ተቀብለው ወዲያውኑ ዓለማዊ መብልና መጠጥ እንዳይመገቡ ነው ዓላማ። ስለዚህ በቤተ ክርስቲያን በእርግጥ በከተሞች አሁን ዱቄትም ለምኖ መክፈልት የሚጋግር መነኩሴ ስለሌለ መክፈልት ብዙ ጊዜ በብዙ ቤተ ክርስቲያናት የለም፣ ረስተነዋል። ዓላማው ግን የቆረቡ ምዕመናን ህብስተ በረከትን ይሄ መጥቶ ይቀደስበታል። በድሮ የሚደረገው በገጠር እናቶች ሌሊት ይዘውት ይመጣሉ። ጋግረው ካቡ ላይ ያስቀምጡታል፣ ቅጥሩ ላይ ያስቀምጡትና ይገባል። ቅዳሴያቸውን ያስቀድሳሉ። ኋላ ይወጡና ካህኑ ወጥቶ ይባርከዋል፣ ይቀድሰዋል፣ ይፈተታል፣ ይሰጣል። በዚያ መልኩ ለምዕመናን ይታደላል። የኛ የቆሎ ተማሪዎችም ተስፋ ነበር በእውነቱ ያ መክፈልት። እሑድ ምሳችንን በልተን የምንሄደው መክፈልት ተጠራ ነው። ሄደን እንመርጣለን። ደግሞ በተለይ ቅኔ ቤት ሳለን ተማሪው ስለሚበዛ ደህና መክፈልት ያለበት ደብር የት ነው ብለን አጥንተን ነው የምንሄደው እና ደህና መክፈልት ያለበት ደብር እንሄዳለን። እሑድ ምሳችን ያ ሲሆን እንደውም ለሰኞም ይዘን እንመለሳለን። ደግሞ ከደብር እንደምንመርጠው ሁሉ ዳራጎት የሚሰጡ ሰዎች ያሉበትን ማቆልቋይ እንመርጣለን። ሰው የሚቀመጥ ሁሉም ቀርጥፎ በልቶት እንሄዳለን። አንዳንዱ ከዳር እስከ ዳር በልቶት ይሄዳል። አንዳንዱ ግን መልሶ ለተማሪ ሰጥቶት ይሄዳል። እና እንዲህ አይነቶችን መርጠን እንቀመጣለን። በአቅፋዳችን መክፈልት ይዘን እንመለሳለን። እሑድ ያ ነው ስራችን፣ የኛ ስራ። ምዕመናን ግን ከቆረቡ በኋላ እንዲመገቡ ዓላማው እሱ። ጸበልም ልክ እንደዚያው ነው ዓላማው። ለዚያ ወደ ቤት ይዞ መሄድ አይገባም ሲባልም የምትሰሙት አንዳንዴ ለዚህ ነው። ዓላማው ለቆረቡ ምዕመናን ተብሎ የሚዘጋጅ ስለሆነ ግን አሁን የሚቆርቡት ምን ያህል ናቸው? ጥቂቶች ናቸው። ቢያንስ ጸበሉን ወስደው እንዲጠጡ በሚል እሳቤ አብያተ ክርስቲያናቱ በቤተ መቅደስ የተቀደሰበትን ሳይሆን እዚያው በቤተ ክርስቲያን ውስጥ የሚገኘው ቅዱሱን ውሃ ባርከው ለምዕመናን ጸበል ያድላሉ ማለት። ይሄ ነውር አይደለም። ይዛችሁት የምትሄዱ ትችላላችሁ፣ ያልቆረባችሁትም ልትጠጡት ትችላላችሁ፣ አይከለከልም። ለፈውስ አገልግሎት ነው። ልክ የጸበል ስፍራ አለ አይደል? የምንጠመቅባቸው የጸበል ቦታዎች ላይ እንዳለው ጸበል አገልግሎት። የቅዳሴ ጸበል የሚባለው እንደው በቅዳሴ ጊዜ ስለጠጣ ነው እንጂ የቅዳሴ ጸበል የሚባለው ለቆራቢዎች የሚሰጠው ይሄ ብሎ ከቤተ ክርስቲያን ማየ ሕይወቱ ነው የሚሰጠው። ለታመሙትም ለጤነኞችም ለደህንነት የሆናቸው ዘንድ የሚሰጣቸውን ቀምሰውት እንዲሄዱ የሚሰጥ ነገር ነው። በዚያ መልኩ ስለሆነ ይዛችሁት ብትሄዱም ትችላላችሁ ለማለት ነው። ሰው ስጋው ደሙን ወስዶ ተቀብሎ አፉን የሚያፍል ለምንድን ነው? መቀባጠር የለመደ ሰው ይህን ይጨንቀዋል። በዚያች ጊዜ እንኳን በጣም ተሳዳቢ መነኩሴ ነበረች ይባላል። ይቅርታ ማዮች ነው እና ካህኑ ከቆረብሽ በኋላ ንግግር የለም ክፉ አትናገሪ ይሏታል። ልክ ቆርባ ስትመለስ ክፉ አናጋሪ ሰዎች ደግሞ ተናግረው የሚያናግሩ ከዚያ ቆርባ ስትመለስ አፏን እንዳፈለች ድሮ የሚያውቋት ሰዎች አቤት አንቺም ብሎ ቆራቢ ብለዋታል። ምን ታርግ ነፋት እንዳትናገር አትናገር ያሏት ትዛለች። ዝም እንዳትል ልምዶ አስቸገራል። ስለዚህ ምን አለች? እጇን አወጣችና አሁን የመታፈን ነው፣ አሁን የዝምታ ነው አርገዋለች እኮ በቃ አቤት ሊጸደቅ አለቻት። አሁንም ቀጥላ ኋላም ዋይ አላስቻላትም። ይህን አፏን የተቀናነበችውን ዝቅ አረገችና አንቺ አባትና ገሪ ብለው ነው እንጂ አሳይሽ ነበር አለች። መናገሯም አልቀረም ማለት ነው። እና እንዲህም ያደርጓል። የሆነው ብሎ ግን ወደ ቁም ነገሩ ልምጣና ትልቅ ምስጢር ነው በነገራችን ላይ አፍን ይዞ መሄድ መገረም ነው። ስጋውና ደሙ በሚሰጥበት ጊዜ ይላል አባ ሕርያቆስ በቅዳሴው ግሩም ምስጢር ይለዋል። በቅዳሴ ማርያም ግሩም ምስጢር ማለት መላእክት ከበውት ስለሚቆሙ ነው። በዚያ ሰዓት መላእክት ገርሟቸው አንገታቸውን ዘንበል አድርገው ለሰው ልጅ የተሰጠውን ጸጋ ያደንቃሉ።
መላእክት ዙሪያውን ከበው ይጠብቁታል እንጂ አይቀበሉትም። መላእክት ያዩታል እንጂ አይነኩትም። ካህናት ግን ይዳስሱታል፣ ምዕመናን ይቀበሉታል። ይሄ መላእክትን ያስደንቃቸዋል። ጌታ ሆይ ለሰው የሰጠው ጸጋ ምንኛ ታላቅ ነው ብለው መላእክት ይዘምራሉ። የቅዳሴው ጊዜ እኛ ብቻ አይደለም፣ ስጋው ደግሞ በሚሰጥበት ጊዜ እኛ ብቻ አይደለም እዚያ ያለ መላእክት እንደገረማቸው ሰዎችም ይገርማቸዋል። አሁን በእውነት ያንተን ስጋ ያንተን ደም መብላት መጠጣት ምን ያክል ታላቅ ነገር ነው! እኔን ያንተን ስጋ ያንተን ደም ለመብላት ለመጠጣት አበቃህን ብለው ምዕመናን ይገረማሉ። ያን ጊዜ ታዲያ ምን ይላሉ? በምን ይገልጹታል? አፋቸውን ይዛሉ። አፍን መያዝ አንዱ ምልክት እሱ፣ አንዱ ምክንያት እሱ የመገረም ምልክት ነው። በዕለተ ዓርብ እንዲህ ተብሏል። ሚካኤል አርመመ ወገብርኤል ተደመመ። ሚካኤል ዝም አለ፣ ገብርኤል ምን አለ? ተደነቀ። አመ ይሰቅልዎ ለመድኃኒነ ክርስቶስ በተሰቀለ ጊዜ ሚካኤል ዝም አለ፣ ገብርኤልም ተደነቀ ይላል። ሚካኤል ገብርኤል ስጋው ሲፈተት ደሙም ሲፈስ አይተው ምን አሉ? ተደነቁ። ሰውን ያን ያህል መታገስህ ይደንቃል። የእግዚአብሔር ምሕረት ከዛን ጊዜ ጀምሮ በዕለተ ዓርብ ስለተደረገው ነገር ሲደነቁ ይኖራሉ። ምክንያቱም መላእክት ቅሰፏቸው ብሏቸው አላስችል ብሏቸው ሰይፋቸውን መዘው ነበር። አትናቴዎስ የሚባል ሊቅ በሃይማኖት አበው ተናግሮታል። ገብርኤል ያን ሁሉ መከራ ሲያደርሱበት ሲያይሰፉ መዘው ነበር። የእግዚአብሔር ምሕረት ከልክላው ሳያጠፋቸው ይቀር። ይህን ያክል እግዚአብሔር ታግዞ ለሰው የተደረገችለት የእግዚአብሔር ፍቅር ታላቅ ስለሆነች የመገረም ጊዜ ስለሆነ ያን ጊዜ ያልተገረምን መቼ እንገረማለን? የሚያስገርሙን ነገሮችን ደግሞ አንደበታችን እጃችንን አፋችን ላይ ጭኖ ማድነቅ የተለመደ ነው እንላለን ስንገረም። ይሄ የመገረም ምልክት አንዱ። ሁለተኛ ምክንያት ጌታ በተቀበረ ጊዜ መቃብሩን ዘግተውት ነበር። ጌታ በውስጡ አለና ማንም ወደ ውስጥ እንዳይገባ እንደፈለገ በድንጋይ የተዘጋ ነበር። ምዕመናንም የክርስቶስ መቃብር ሆነዋል። ክርስቶስ በውስጣቸው አለ ማለት ነው። መቃብር ስል ግን ሕያው ነው፣ የሞተ አይደለም፣ ሬሳ አይደለም፣ ሕያው ነው። በመቃብርም ውስጥ ሳለ ሕያው ነበርና አሁን ምዕመናን የተቀበሉት ዮሴፍ ኒቆዲሞስ ወደ መቃብር ያወረዱትን ክርስቶስን ነው። ዮሴፍ ኒቆዲሞስ በመግነዝ የጠቀለሉትን ነው። እሱን ራሱን የተቀበሉት። ከተነሳ በኋላ ያለውን ክርስቶስን አይደለም። በዕለተ ዓርብ መስቀል ላይ የነበረውን ክርስቶስን የተቀበልነው። አፋችንን መሸፈናችን ከዚህ በኋላ ክርስቶስን ውስጥ ያድራል ማለታችን ነው። አይሁድ ድንጋይ አይገጥሙበትም፣ እኔ ግን ለክርስቶስ ስል አንደበቴ የተዘጋ ይሆናል ማለት ነው። ለክፉ ነገር የተዘጋው ነኝ ማለት ነው። በእርግጥ በአንቀጸ ቁርባን ነግራችኋለሁ በስፋት ለአሁኑ ይበቃናል። ከዛ በፊት ግን አንድ መዝሙር አርስቱን ብቻ ዘምሬ ዘማሪዎቹ ስላሉ እኔ ዝም ብዬ እንደው እንደ መግቢያ አይደል። አቤቱ ያኔ ስትመጣ የሚያስፈራ ግርማ አቤቱ ያኔ ስትመጣ የሚያስፈራ ግርማ አልችልም ለመቆም ብዙ ነው የኔ ኃጢአት ዝማ አልችልም ለመቆም ብዙ ነው የኔ በደለኛነቴ አንተው ታውቃለህ ኃጢአተኛነቴ አንተው ታውቃለህ ጌታ ሆይ ማረኝ እና ይቅር በለኝ
እማጸንሃለሁ። አቤቱ ማረኝ እናዬ ይቅር በለኝ እማጸንሃለሁ። አቤቱ ያኔ ስትመጣ በሚያስፈራ ግርማ አቤቱ ያኔ ስትመጣ በሚያስፈራ አቤት የዚያን ጊዜ ክርስቶስ ሲመጣ አቤት የዚያን ጊዜ ክርስቶስ ሲመጣ ትንሹ ትልቁ ትንሹ ትልቁ ትንሹ ትልቁ መድረሻውን ሲያጣ ስለመሸ ይበቃናል። እግዚአብሔር ይስጥልኝ።